ለማለት ፈልጌ ነው። እነዚህ ነው እንዳትቀየሙሽ። አሁን እንግዲህ ይህን አገልግሎት ስናበቃ ቅባ ቅዱስ የምናደርግ ቅባ ቅዱስ እያደረግን ባርኩን ትላለች። ከዚህ ላይ አሁን ደስ ይላል አይመቸም ቢሆን አራት ሰዓት እናንተ ጋር አገልግሎት ግን እናም ቅባ ቅዱስ 50 ብር ኧረ ይቅርታ አለመኖርብኝ እኔ መነኩሴ ስንት ነው? 5 ነው። እኛ 5 ልበላችሁ እንጂ 10 ነው እየጠራችሁ ነው። ሰማይቱ ጠብቃችሁ አንስታችሁ ስትወጡ ይሰጣችኋል። ከጤናውም ከሀብቱም ከሁሉ የሰማችሁ ነው። እና 5 ብር መባ ይጣላል ለገዳሙ ለቅባ ቅዱሷ ማለት ነው። የሚደረገው በጀሮ ነው። አንዱ በዓይኔ ይላል፣ አንዱ በአፍንጫ ይላል፣ አንዱ በአፌ ይላል። ደግሞ ቆይተሽ ደግሞ በምንትን ይሆን በቃ በጀሮ ብቻ ነው የሚደረገው። በጀሮ ከገባ በሁሉም አካል ነው ተሰራጭቶ መድኃኒት የሚሆነው። በሌላው የሚደረገው አዘው ትተውና እባክህ ምን ነገራችሁ ስሙ። በጀሮ ብቻ ነው የሚደረገው። ስለት ክርስቶስ ስለዚህ አሁንም ቢሆን ምን ይሄ በጀሮ ብቻ እየሰማን ደግሞ አንዳንዱ ቄስ ነው ድቁና እንኳን የድቁና ማድረግ እንኳን ሳይሆን ቅባ ቅዱስ ይዞ ዋለላ ጎላላ አራውንስ ሊሳደብ ነው ጎላላ መነኩሴ እንደት እኔ ጎላላ እሺ ተመለስ አይዞህ ደነገጥኩ። ስለዚህ ስልጣን ሳይኖራችሁ አትደፋፈሩ። የክህነትና ስራ የክህነትና ግድ የላችሁ አትደፋፈሩ። ቅባ ቅዱሱ ከእግዚአብሔር ከመሥዋዕት አማኑባሩ ከመንበረ ጸሎት የማይለይ የቤተ መቅደሱ የማይወጣ መድኃኒት ታው ግድ የላችሁ። ስለዚህ ስልጣን ያለው ሰው ማድረግም ማገልገልም የሚችል መገልገል ለምንነት ነገር እየሰማችሁ ነው። ስለዚህ ቅባ ቅዱስ ይዛችሁ በየገዳማቱ ይሸጥልን። መቸርቸርና ምን ችግር አለ? ብር አይደል? ምን ችግር አለ? ተብሎ ወጥቷል። አሁን መቸርቸር ከፈለግን ከገዳሙ ነው ቅዱሳን አለው ሱቅ አለው አዛ ላይ መቸርቸር ይችላል። አይገባም። የቤተ ክርስቲያን ባህሏም አይደለም። ለመድኃኒት ብቻ ከቤተመቅደሱ ተዘጋጅቶ ሲወጣ ብቻ እየሰማችሁ ነው። የሚፈውሰው አክብረን ስንይዘው ነው። ያላከበሩት ነገር ጤና መድኃኒት ነው አደራችሁ። እሺ ተባረኩ እና በዚህ ያስፈልጋል። እንግዲህ ሸረሞቱ ተወዛለን መጣ ጥምቀቱ ያው እችም እግዚአብሔር አምላክ ይመስገን በተራ ቢሆንም ከጀሪካ ወጥተን ከድካም ወደዚህ ወጥተናል። ቀስ ብላችሁ በስርዓት ነው ያለባችሁ። እንነሳና